ዛሬ ዳቦ መጥገብ አልቻልንም። ዘይት ለመግዛት ኑሮ እስታክ ያረገበት ሰው ብዙ ሰው ነው ያለው። ኳሊቲነታችንን መጠበቅ ነው ያለብን። አይኔ በመቃሜ የማፈርሳትን ጥርሶች አላህ ፊት ተሳሰባለሁ ካል ተሳሰብ። ያለ በለዚያ ግን ከፊሎቻችን አይ ለጀበና ነው እንጂ እኔ አልቅምም ይላል አንዳንዱ። ከፊሉ ደግሞ አረኔ በስሱ ነው እንጂ ወላሂ እኔ አልቅምም ይላል። አንዳንዱ ደግሞ እኔ ብቻ ያው ውዱድ አንዳንዴ ብቻ ደግሞ የሚገርመው አንድ እንጨት ነው። ሁሉም የየራሱ የሚገልጽበት አለ። ስለዚህ ነገም የሆነ ነገር ሲመጣ ይበቃል አይበቃም ማለት የለብንም። ትዳራችን እየፈረሰ ነው። እህቶቻችን ወደ እናታቸው ወደ አባታቸው ቤት እየተመለሱ ነው። በማን በጫት የተነሳ ብዙ ነገር እየተበላሽ ልደት ወይም ሐቂቃ ሲደረግ ጫት፣ ለቅሶ ቤት ጫት። ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል፣ በሐዘን ተጎርታችኋል ብላችሁ ሰብስበን ለምን 100 ሺህ ብር አንሰጣቸው? ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት? ምን ሊያደርግላቸው ነው? ጫት ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው። በአባታችን ለቅሶ አልহামዱሊላህ ዳዕዋ ተደረገ ብለን ነው። ይሄ ነው የሚጠቅመው። ቤታችን እየፈረሰብን፣ ወንድሞቻችን ከዚህ መውጣት አለባችሁ። ጤፍ 10 ሺህ ብር ገባ እየተባለ ጥቅማል።